ናየኔ ሻበላ ጉበላይናማ አባይን ተሻግረ ብትመጣም ነው ናየኔ ሻበላ ጉበላይናማ አባይን ተሻግረ ብትመጣም ነው በልናማ ነጭ ጤፍ እንጀራ በልናማ ማርና ቅቤው በልናማ ጎጃም ሊጠፋ በልናማ ሙሉ ነው ጎታው በልናማ ለምለም ነው ሀገሩ በልናማ የሞላበት ፍቅር በልናማ ቀርበህ የውና በልናማ ሁንልኝ መስክር ህመሜን መሜ 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 እንኳን መጣው ብለህ ቃልህን ሰምቼ ወትሮም እንቅልፍ የለኝ አላድርም ተኝቼ አንተ ብቻ ናለኝ ሁሉም ተሰናርቷል ቤት ለእንግዳ ማለት ጎጃም ያውቅበታል ህመሜን መሜ ህመሜን መሜ ህመሜን መሜ ህመሜን መሜ የአባይ ማዶ መንገድ ተሰራ ወይ ጎጃም ጎንደር መንገድ አለቀ ወይ ገስግሼ ልምጣ መምጣት የማይቀር ነው አይንሽ ላይ ባዳሪው ጠብቅኝ የኔ አማላይ የጎጃም ዘመናይ ዘላቃም በጣም ነው የምወደው ቆንጆ ነሽ አግኝተሻል አላገባውም ታጭቻለሁ ያው አላገባውም ምን ከዲያስፖራ ነው ኧረ አይደለም ምንሽን ወደደልሽ ያው በጀመራ በድምጼ ነው አይመስለኝም ነው የሆነች ነገር የወደዳት ነገር አለች እንግዲህ ያው ሰይፉ ላይ ስቀርብ ነው የምናገራት ብለሽ ነው እዚህ ላይ ለመናገር ነው እንጂ የመጀመሪያ ኢንተርቪው አድራጊ ቦታ እንደ አመሰግናለሁ እግዚአብሔር ያክብርልኝ ወጣቷን አምሳል ትመስያለሽ በጣም ገርሞኛል ይላሉ ድምጼም የሷንም ብዙ ሰራለው ይሉኛል እንጃ ብዙዎቹ መልክሽ አምሳል ምትኬ ነው የምትመስዩ በጣም ቆንጆ ነሽ አመሰግናለሁ ሞጣዬ እግዚአብሔር ያክብርልኝ አምሳላችን ነበር የምትመስለው እስኪ ሌላ ደስ የሚል ዘፈን በጣም የሚደነቅልሽ ዘፈን እስኪ አንድ በጣም ሰው እንዲያውቅሽ እስኪ አንድ ዘፈን ጀባቤ ለምንድነው ጊፍት ማሰጧት ጋይስ እኔ ይገርመኛል የግድ ትልቅ መቀመጫ ቁመን ማሳየት አንተ ልጅ ናለኝ ፍቅሬን ባከናለኝ የልቤን ቁስል ጸጸቴን ይሄልኝ አንተ ልጅ ናለኝ ፍቅሬን ባከናለኝ የልቤን ቁስል ጸጸቴን ይሄልኝ ልዳማይ መውደድ ልዳማይ ከቶ በምን ቋንቋ ልግለጸው መውደድ እባካችሁ ሰዎች እባካችሁ ያንን ልጅ አማልዱኝ ለፍቅር ብላችሁ እባካችሁ ያንን ልጅ አማልዱኝ ዘመድ ወዳጆቹ አድራሻውን ስጡኝ የቅርብ ጓደኞቹ ይቅር በለኝ በሉት ሰዎች አማልዶኝ
እጸታለንጋን ልዳማ ገረፈኝ በጸታለንጋን ልዳማ ገረፈኝ ያገሬ ልጅ አንተ ጎበል ሎጋ አንተ ጎበል ሎጋ ወርደ ከማማው ላይ ቁጭ ብለን እናውጋ አንተ የጥቅምት እሸት የውሃ ዳር ሰርዶ ማሽላ ጠባቂ ያለው ከማዶ ምነው ምን አጠፋው ከቶ ምን በደልኩ ልቤን ወንጭፈው ውሃ ስንወርድ ብቅ በል አንተዬ የኔ ሸጋ ተብከነከንኩል በፍለጋ ናልኝ ያገሬ ልጅና የወንዜ ተብከነከነል ልቤ ናፍቆ አንተ ልጅ ተለማናኝ ልቤን መልስ። አመሰግናለሁ። በጣም የሚገርም ድምፅ ነው ያለሽ። አንደኛ ነሽ። በጣም አንዳንድ ሰዎች 99.99 ምናምን ዛፊ ነው የሆነ ነጥብ ምናምን አሉ። እነዚህ በጣም ምቀኛ አሉ አይደለ? እንደዚህ በቃ ሲበለጡ የተበለጠ ሰው ነው ባይዞ አዝማሪ ምናምን ማለት አድናቂ ማለት ነው። አዝማሪ ስድብ አይደለም። ከኦሮሞ ከትግሬዎች በኩል ይሄ ይሰነዘራል። እኔ እንደ እውነቱ ከሆነ ኦሮሞዎች እንደናንተ አዝማሪ የለም። ጥላሁን ገሰሰ በጣም አንደኛው አዝማሪ ነው። ጉራጌዎችን የምሳደቡ አውቃለሁ። ጉራጌዎች አንደኛው አዝማሪ ቴዲ አፍሮ ነው። አስቴር አወቀ ነች። ሌላኛው ነዋይ ደበበ ነው። እንደ ጉራጌ አዝማሪ የለም በምድር ላይ። አማራ ያው እንደምታውቁት የቀበሌ ዘፋኝ ነው። ዓለም አቀፍ አዝማሪዎች ኦሮሞና ጉራጌዎች ናቸው እና ትግሬዎች። ስለዚህ አብርሃም ምናምን የሚባለው ትግሬ አሁን ዓለም አቀፍ አዝማሪ ነው። እና ከእናንተ በላይ አዝማሪ የለም ለማለት ነው። ልጅቷ በጣም ጎበዝ ናት። እስኪ አንቺን አሁን የሰው እኛ እንግዲህ ኢትዮጵያ ውስጥ አሁን የሚለመደው በሰው ነው፣ ትክክል ነው። ግን ቶንሽ ደስ ይላል። ራሷን ዚነትን ለመሆን አልፈለግሽም፣ ትክክል ነው። ዚነትን ብትሆኝ ታበላሸዋለች። እሷን መሆን ስለማይቻል በአንቺ ቶን ነው የተጫወተችው። በጣም ደስ የሚል ነው። እንደዚህ ነው አየሽ። ዘፈናውን ብዙ ጊዜ አይዶል እከታተላለሁ አልፎ አልፎ። ዳኞችም ዝም ብለው የሚያውቁት ነገር የላቸው። የግድ ያ ዘፋኙን አስመስሎ እንዲዘፍነው ይፈልጋሉ። ዘፋኙን አስመስሎ መስፈን አይቻልም። ልክ ይሄ አሻራ ይታይሻል። የአሻራ ከዓለም 7-6 ቢሊዮን ህዝብ የኔ አሻራ የሚመሳሰል የለም። በጣም የእግዚአብሔር ስራ የሚባለው የሚደነቀው እዚህ ጋር ነው። የሰውን አሻራ ሊመሳሰል አይችልም። የአንድ ሰው አሻራ የእግሩ የእጁ የተለያየ ነው። ስለዚህ ድምፅም ቮካል ነው። የኔን ድምፅ አሁን ሌላ ሰው ኢንቲሜንት ሊያደርገው ይችላል፣ ሊያመሳስለው ይችላል፣ ግን እኔን መሆን አይችልም። ስለዚህ አሁን እዚህ አይዶል ዳኞች ምናምን የሚባሉ ሁሉም አንዳንዶች እንደውም ዝም ብሎ በብሔር የሚሰሩ ይመስለኛል። አንዳንዴ ዝም ብሎ በጥላቻ ሲያስወጡ አይቻልም። በጣም ጎበዝ፣ በጣም እነሱንም ስለሚያስተነግሩ ሴቶች ወንዶችን ሲያባሩ አይቻልም። ይሄ ትክክል አይደለም። ስለዚህ በራስ ቶን መጫወት ነው ዋናው ነገር። እሷን ላስመስል ብትይ አሁን ታበላሽዋለሽ። የራስሽ ቶን ነው። የእሷን ቅላጼ ይዘሽ ግን የራስሽን ቶን ነው የተጫወትሽው፣ ወይም ደግሞ የራስሽን ቅላጼ። ቶን ማለት ቅላጼ ማለት ነው ባይዞ። ስለዚህ እስኪ ያንቺን ብዙ ጊዜ በሰው ዘፈን ይለማመድና አንድ ሰው ደስ ሲል ደግሞ ያንቺን ቁጭ ብለሽ ወይ ስትተኝ ስትነሽ ወይ ደግሞ ሲከፋሽ የሆነ ነገር ግጥም ትገጥሚያለሽ ወይ ደግሞ ሰው የገጠመልሽ ታንጎራጉሪያለሽ። እና እስኪ አንቺ የምትይው የራስሽ ስራ የምትይው አሁን ከአዲሱም ሊሆን ይችላል። እስኪ የራስሽ ፈጠራ የምትይውን አሰሚልሽ። እሺ የኔ ስራ ያው እንትኑ ነው። ትንሽ የ30 ሰከንድ ስላልወጣ የ30 ሰከንድ እንትኑ ነው ፖስት ያደረኩት ለቻሌንጅ። ዝም ያው ከጅማሬው ላይ ልበልላችሁ ትክክለኛ የኔን ድምፅ ለመስማት ይብላኝ ለማታውቅህ እኔ ሳወኩህ ጠርጥሬህ ነበረ ያዋገኘውህ አታላይ
አፈቂቤ ነሸንጋይ አታላይነ አታላይ አፈቂቤ ነሸንጋይ ባልቀመሱት ማሬ ማሬ አይከብድም ወይ ባንዴ ዛሬ ውዴ ሞትኩኝ አበድኩልሽ ጨርቄን ጥዬ ከነፍኩልሽ ቢሆንማ ደስ ባለኝ ባይሆን ኑሮ ሁሉ አማረኝ አታላይነ አታላይ አፈቂቤ ነሸንጋይ አታላይነ አታላይ አፈቂቤ ነሸንጋይ ይሄን ይመስላል እንግዲህ በጣም ደግሞ ቆንጆ ነሽ በጣም ቆንጆ ነሽ ኦኬ እኔ ልንገርሽ በጣም ቆንጆ ታቅሽ ምናምን ይሄ ምንድነው የሚባለው ፋሻል ኤክስፕሬሽን ይሄ የፊትሽ ምናምን ፋሻል እንትን ኤክስፕረስ ስታረጊ በጣም ደስ ይላል ስስቂ ቆንጆ ነሽ አይኖችሽ አፍንጫሽ ራሱ ጎራዳ ነው በጣም የሚፈለግ ነው በመብራት አይገኝም ታውቂያለሽ በመብራት ቢፈለግ አይገኝም አፍንጫ ጎራዳ ጥቂት ሰው ነው ያለው እና በጣም ነው የምታምሪው እንወድሻለን እኛም ሌላ ጊዜም ፎሎባክ አድርጌሻለሁ ሌላ ጊዜ መጥተሽ ስራዎችሽ ሲለቀቁ በደንብ እውነት ነው እኔ አልዋሽም እኔ ዋሽቼም አላውቅም በጣም ቆንጆ ነሽ ስለዚህ ሰዎች ግን እንዳይጠቀሙብሽ መረጋጋት አለብሽ ምክንያቱም ብዙ ጊዜ አይንን አፍንጫን መቀመጫን አይተው ይመጡና ሀብታሞች ራሱ ከተጠቀሙ በኋላ አንቺን አበላሽተው ይሄዳሉ እና ቆንጆ ነሽ ቁንጅናሽን ጠብቀሽ ከትይ ግን አንቺን ሰው የሚያደርግ ሰው ከሆነ ጥሩ ከሆነ በሃይማኖትሽ አብሮ